ሰላም የዴሊ ፎረም ቤተሰቦች፣ ስቲቭ ዊትኮቭ እና ጃሬድ ኩሽነር ከኢራን ጦርነት ጋር የተያያዘ ተጨማሪ ንግግር ለማድረግ ፓኪስታን እንደሚጓዙ ዋይት ሀውስ አረጋገጠ። ሁለቱ የትራምፕ ተደራዳሪዎች ወደ ፓኪስታን እንደሚጓዙም ተነግሯል። ጃሬድ ኩሽነር የአሜሪካ ፕሬዝዳንት ዶናልድ ትራምፕ አማች ሲሆኑ የትራምፕ አስተዳደር ለዓለም አቀፍ ድርድሮች የሚላኩ ሰው የሆኑት ዊትኮቭ በእስራኤልና ሐማስ እንዲሁም ሩሲያና ዩክሬን ንግግሮች ላይ ቁልፍ ሚና በድርድር ጉዳይ ሲጫወቱም ሰንብተዋል። ኢራን ለእስራኤል ይሰልላል ያለችውን ተቃዋሚን በሞት መቅጣቷ ተነገረ። ኢራን በሀገሪቱ በተካሄደው ተቃውሞ ወቅት የእስራኤል የስለላ ድርጅት ተልዕኮ ይዞ በመንቀሳቀስ የወነጀለችውን ግለሰብ በስቅላት መቅጣቷን ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ፋርስና ታሲም የዜና ወኪሎች ዘግበዋል። ኢፍራንኪአር የተባለው ይህ ግለሰብ ባለፈው ጥር በተካሄደው የኢራን ተቃውሞ ወቅት ውድመትና ቃጠሎ በማድረስ እንዲሁም ሽብር በመፍጠር መከሰሱን የታሲም ዘገባ ያሳያል። የአገሪቱ ጠቅላይ ፍርድ ቤት የቅጣት ውሳኔ ካስተላለፈ በኋላ ቅዳሜ ጠዋት የስቅላት ቅጣቱ መፈጸሙን ተነግሯል። እስራኤል በዚህ ጉዳይ ላይ እስካሁን ሀሳብ የሰጠችው ነገር የለም። የኢራን ገንዘብ ዋጋ በከፍተኛ ሁኔታ ማሽቆልቆልና የኑሮ ውድነት መናሩን ተከትሎ ባለፈው ታህሳስ ላይ የተቀሰቀሰው የኢራን ተቃውሞ በጥር ወር በመላ ሀገሪቱ ተፋፍሞ እንደነበርም ይታወሳል። ተቃውሞ የወጡ ሰልፈኞች በኢራን ባለስልጣናት ኃይል የተሞላበት እርምጃ እንደተወሰደባቸው የሰብአዊ መብት ተሟጋቾች እንደሚናገሩት ተቃውሞው ለማፈን በተወሰደ እርምጃ በሺዎች የሚቆጠሩ ኢራናውያን ንጹሃን ዜጎች መገደላቸውም ተነግሯል። የኢራን የውጭ ጉዳይ ሚኒስትር ፓኪስታን የሄዱት ስለ ኒውክሌር ለመወያየት አለመሆኑን የሀገሪቱ ከፍተኛ ፖለቲከኛ ተናገሩ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን ጉዟቸው ወቅት ከኒውክሌር ንግግር ጋር የተያያዘ ምንም አይነት ስራ እንደሌላቸው የሀገሪቱ ብሔራዊ ደህንነት ኮሚቴ ኃላፊ አረጋግጠዋል። ኢብራሂም አዚዝ አርብ ምሽት ከጋዜጠኞች ጋር በነበራቸው ቆይታ የውጭ ጉዳይ ሚኒስትሩ ኢስላማባድ የሚገኙት በሁለትዮሽ ግንኙነት ላይ ለመወያየት ብቻ መሆኑንም አረጋግጠዋል። ከዚህ በፊት የእስላማዊ አብዮታዊ ዘብ አዛዥ የነበሩት አዚዝ በኒውክሌር ላይ የሚደረግ ንግግር ከኢራን ጠንካራ ቀይ መስመሮች መካከል አንዱ ሆኖ ይቆያል ሲሉም ገልጠዋል። አሜሪካ ቴህራንን የኒውክሌር ፕሮግራም እንድታቆም የምትፈልግ ሲሆን ይህም የመጨረሻ የሰላም ስምምነት አካል መሆን እንዳለበት እየተነገረ ነው። የአሜሪካው ፕሬዝዳንት ትራምፕ አርብ ዕለት ቴህራን የስምምነት ሀሳቦች ማቅረቧንና እንደሚመለከቱት ተናግረውም ነበር። ትራምፕ ለሮይተርስ የዜና ወኪል እንዳረጋገጡት የስምምነት ሀሳቦች ኢራን አቅርባለች እናም እናየዋለን ሲሉም ተናግረው ነበር። ምናክል የስምምነት ነጥቦች ኢራን እንዳቀረበች ግን ትራምፕ አልገለጹም። የአሜሪካ ፕሬዝዳንት አክለውም ኢራን ከስምምነት ላይ መድረስ የሚያስችላትን መንገድ ለመፈተሽና ለመነጋገር እንዲሁም የአሜሪካ ፍላጎት የሚያሟሉ የስምምነት ሀሳቦች እያዘጋጀች ነውም ብለዋል። ቱርክ ከአሜሪካና ኢራን ጋር የሰላም ስምምነት በኋላ ሆርሙዝ ከፈንጂ ማጽዳት ላይ ልትሰማራ እንደምትችል ፍንጭ ሰጠች። የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳን በቴህራንና በዋሽንግተን ሊደረስ ከሚችለው የሰላም ስምምነት በኋላ አገራቸው የሆርሙዝ ወሽመጥን ከፈንጂ የማጽዳት ስራ ላይ ለመሳተፍ ዝግጁ መሆኗን ገልጠዋል። ፊዳን አርብ ዕለት ለጋዜጠኞች እንደተናገሩት ከማንኛውም ስምምነት በኋላ የቴክኒክ ቡድን በወሽመጡ የተጠመዱ ፈንጂዎችን ማምከን ስራ ላይ ለማሰማራት እየተጠባበቀ ነውም ብለዋል። አክለቡም ቱርክ እንዲህ አይነት ጥረቶች እንደ ሰብአዊ ግዴታ እንደምትመለከተውም ገልጸዋል። የውጭ ጉዳይ ሚኒስትሩ ማንኛውም የፈንጂ የማምከን ስራ የሚሰራው ከተለያዩ ሀገራት በተውጣጡ የቴክኒካል ቡድን መሆኑን ገልጸው ከኢራንና የአሜሪካ የሰላም ስምምነት በኋላ የሚሰራበት መሆኑን ግን ጠቁመዋል። ቱርክ በእነዚህ ሁኔታዎች ውስጥ በፈንጂ ማምከን ስራዎች ላይ በመሳተፍ ረገድ ችግር የለባትም ብለዋል። ፊዳን ወደፊት ከተለያዩ ሀገራት ተውጣቶ የሚመሰረተው የቴክኒክ ባለሙያዎች ጥምረት የአዲስ ግጭት አካል የሚሆን ከሆነ ቱርክ አቋሟን መልሳ እንደምትመለከትም አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ ፊዳን ከኢራን የኒውክሌር መርሃ ግብር ጋር በተያያዘ ጉዳዮች በፓኪስታን የሚደረገውን ቀጣይ ዙር ውይይት ሊፈቱ ይችላሉ ብለው እንደሚያምኑም አጽንኦት ሰጥተው ተናግረዋል። የኢራን ውጭ ጉዳይ ሚኒስትር ከፓኪስታን ጦር አዛዥ ጋር መገናኘታቸው ተነገረ። አርብ ምሽት ኢስላማባድ የደረሱት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከፓኪስታን ጦር አዛዥ ፊልድ ማርሻል ጋር ተገናኝተው መወያየታቸው ተነግሯል። አራግቺ ከፓኪስታን ባለስልጣናት ጋር ከተወያዩ በኋላ ወደ ኦማንና ሩሲያ እንደሚጓዙም ይጠበቃል። በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ አጋሮቻቸው ጋር በሁለትዮሽ ጉዳዮች ላይ ለመተባበርና በቀጠና ጉዳዮች ላይ እንደሚወያዩም ይጠበቃል። ምንም እንኳን ቴህራን በኢራንና በአሜሪካ መካከል የታቀደ ቀጥተኛ ንግግር የለም ብትልም የአሜሪካ ልዑካን ወደ ኢስላማባድ እንደሚጓዙም ይጠበቃል ተብሏል። ፓኪስታን በከተማዋ ያለውን የጸጥታ ሁኔታ እንዳጠናከረች እየተገለጸ ሲሆን እስካሁን ድረስ ግን
በአሜሪካና በኢራን መካከል ስለሚደረግ ሁለተኛ ዙር የፊት ለፊት ውይይት የተባለ ነገር የለም። ውይይቱ ከሳምንት በፊት ይደረጋል ተብሎ ቢጠበቅም ቴህራን ፈቃደኛ ባለመሆኗ ድርድሩ አልተካሄደም። ፓኪስታን በቴህራንና በዋሽንግተን መካከል ሁለተኛው ዙር የሰላም ውይይት ይደረጋል ተብሎ ከታቀደበት ጊዜ አንስቶ የከተማውን ጸጥታ እንዳጠናከረችም እየገለጸች ነው። ስዊዘርላንድ ዲፕሎማሲያዊ ጥረቶችን ለማገዝ ቴህራን ውስጥ የሚገኘውን ኤምባሲዋን በድጋሚ ከፈተች። ስዊዘርላንድ በኢራን ዋና ከተማ ቴህራን ውስጥ የሚገኘውን ኤምባሲዋን በሂደት በድጋሚ እየከፈተች መሆኑን የአገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ኤምባሲው ኢራን ውስጥ የአሜሪካን ፍላጎቶች በመወከል እንደሚንቀሳቀስ ተነግሯል። አሜሪካ በአውሮፓውያኑ በ1979 የኢራን አብዮት ፈንድቶ የኤምባሲ ሰራተኞች ታግተው ከተወሰዱ በኋላ ቴህራን ውስጥ በዲፕሎማሲያዊ መንገድ የሚወክላት ተቋም እንደሌለም ይነገራል። የስዊዘርላንድ የውጭ ጉዳይ ሚኒስቴር እንዳስታወቀው ኤምባሲው የመከፈት ውሳኔ የተላለፈው ከኢራንና ከአሜሪካ ጋር ምክክር ከተደረገ በኋላ ነው። አውሮፓዊቷ ሀገር ግጭት ለማርገብ እና ዘላቂ ሰላም ለማምጣት ለሚደረጉ ማንኛውም ዲፕሎማሲያዊ ጥረቶች መስሪያ ቤቶቿን ለድጋፍ ለማዘጋጀት ወደ ቴህራን መመለሷን ገልጻለች። የእስራኤል ጦርና ሂዝቦላ የተኩስ አቁም በመጣስ እርስ በርስ መካሰታቸው እየተነገረ ነው። ፕሬዚዳንት ዶናልድ ትራምፕ በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ለ3 ሳምንታት መራዘሙን ይፋ ካደረጉ በኋላ ባሉት ቀናት የእስራኤል ጦር የሂዝቦላህም ታጣቂዎች እርስ በርስ እየተካሰሱ ነው። የእስራኤል መከላከያ ሰራዊት ሂዝቦላ በደቡባዊ ሊባኖስ በሚገኙ ወታደሮች ላይ አጥፍቶ ጠፊ ድሮኖች በመላክ ጥቃት መፈጸሙን ተናግሯል። ይህ ክስተት የተኩስ አቁም ስምምነት በግልጽ የሚጥስ ነው ሲል የእስራኤል መከላከያ ሰራዊት አባል የተናገረ ሲሆን የመከላከያ ሰራዊት አባላቱ ላይ ምንም አይነት ጉዳት አልደረሰምም ብሏል። ሂዝቦላ በበኩሉ እስራኤል የተኩስ አቁም ስምምነቱን በመጣስ ምክንያት አርብ ዕለት የእስራኤል ወታደሮችና ድሮኖች ላይ 5 ያህል ጥቃቶች መሰንዘሩን ግን አምኗል። አሜሪካ የኢራን ነዳጅ ንግድ ላይ አዲስ ማዕቀቦች መጣሏን አስታውቃለች። የአሜሪካ ውጭ ጉዳይ መስሪያ ቤት የኢራን ህገወጥ የነዳጅ ንግድ ማስተጓጎል የሚያስችል ቆራጥ እርምጃ እየወሰድኩ ነው ሲልም ገልጿል። ግምጃ ቤቱ የዚህ እርምጃ አካል የሆነ አዲስ ማዕቀቦችን ኢራን ላይ ጥሏል። ማዕቀቡም የተጣለው ዋናና ገለልተኛ የቻይና የነዳጅ ማጣሪያ ላይ እንዲሁም በሌሎች 40 ገደማ ኢላማዎች ላይ እንደሆነም ገልጿል። በግምጃ ቤቱ ድረገጽ ላይ የወጣው መረጃ እንደሚያሳየው ከቻይናው ነዳጅ ማጣሪያ በተጨማሪ ሌሎች 40 ገደማ የሚሆኑ ተቋማትና የነዳጅ ጫኝ መርከቦች ማዕቀብ ዝርዝር ውስጥ ተካተዋልም ተብሏል። አዲሶቹ ማዕቀቦች ለኢራን የነዳጅ ኤክስፖርት ወሳኝ የህይወት መስመሮች እንደሆኑም እየተነገረ ነው። የግምጃ ቤት ኃላፊው ስኮት ቤልት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ ከኢራን አገዛዝ ጋር የተገናኙ ማንኛውም የፋይናንስ መስመሮች ኢላማ ታደርጋለች ሲሉም ዝተዋል። ከዚህ ጋር በተያያዘ ግምጃ ቤቱ $344 ሚሊዮን የሚያወጣ የኢራን ዲጂታል ገንዘብ አግጃለሁም ብላለች። የውጭ ጉዳይ መስሪያ ቤቱ በበኩሉ እነዚህ ማዕቀቦች የኢራን አገዛዝ በመካከለኛው ምስራቅ ለሚከናወናቸው ቀጠናዊ መረጋጋት የሚያናጉ ተግባራት የሚውል የገቢ ምንጮች ያቋርጣል ሲሉም ተናግረዋል። የአሜሪካ ተደራዳሪዎች ለሰላም ንግግር ወደ ፓኪስታን ሊጓዙ እንደሚችሉም ተረጋግጧል። ኢራን የታቀደ ቀጥተኛ ንግግር እንደሌለም እየገለጸች ነው። የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ ወደ ፓኪስታን የደረሱ ቢሆንም የፕሬዝዳንት ትራምፕ አስተዳደር 2 ተደራዳሪዎች ወደ ፓኪስታን ዋና ከተማ ኢስላማባድ እንደሚልክ ተረጋግጧል። እንደ ዋይት ሀውስ ገለጻ የትራምፕ ልዩ መልክተኛ ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር ቅዳሜ ወደ ኢስላማባድ የሚበሩት ኢራን በአካል መነጋገር ስለምትፈልግ ነው ተብሏል። ንግግሩ ውጤታማ የሚሆን ከሆነ የተደራዳሪ ቡድኑ መሪ የሆኑት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን ለመጓዝ ዝግጁ መሆናቸውን የዋይት ሀውስ ፕሬስ ኃላፊ ካርሎ ሌቪት ተናግረዋል። በኢራን ውጭ ጉዳይ ሚኒስቴር በኩል የወጣው መረጃ ግን ከዚህ የተለየ ነው። ከኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ ኢስላማባድ መድረሳቸው የተገለጸ ቢሆንም የሚኒስቴሩ መስሪያ ቤቱ ቃል አቀባይ ኢስማኤል ባቃይም ሚኒስትሩ ከፓኪስታን ከፍተኛ አመራሮች ጋር ለመነጋገር ነው ወደ ፓኪስታን የተጓዙት ሲሉም ገልጸዋል። አክለውም በኢራንና በአሜሪካ መካከል እንዲካሄድ የታቀደ ስብሰባ የለም፣ የኢራን ምልከታዎችም ለፓኪስታን ይቀርባሉ ሲሉም የቴህራን ባለስልጣናት ከአሜሪካ ጋር ተደራዳሪዎች ጋር በቀጥታ እንደማይነጋገሩም አመልክተዋል። አርብ ዕለት ከጋዜጠኞች ጋር ቆይታ የነበራቸው የዋይት ሀውስ ቃል አቀባይ ሌቪት እንደተናገሩት ፕሬዚዳንት ትራምፕ ተደራዳሪዎችን ወደ ኢስላማባድ የላኩት ኢራናውያንን ለመስማት ነው። ትራምፕ ሁሌም ለዲፕሎማሲያዊ ድል ለመስጠት ፈቃደኛ መሆናቸውን ጠቅሰዋል። በእርግጠኝነት ባለፉት 2 ቀናት ከኢራን ወገን በኩል የተወሰነ መሻሻል ተመልክተናል ሲሉም ገልጸዋል። በኢስላማባድ የሚገኘው የኢራን ኤምባሲ ግን የውጭ ጉዳይ ሚኒስትሩ አራግቺ በፓኪስታን ጉዟቸው ያቀዱት የሁለትዮሽ ጉዳዮችን ለመነጋገርና ቀጠናዊ ሁኔታዎችን ለመወያየት እንደሆነ ገልጸዋል። አራግቺ ከፓኪስታን ተጨማሪ ወደ ኦማንና ሩሲያ እንደሚጓዙ ተረጋግጧል። ከዚህ አስቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለስልጣኖቻቸው ኢራን ውስጥ አሁን ኃላፊነት ላይ ካሉት ሰዎች ጋር እየተደራደሩ መሆናቸውንም እየተናገሩ ነው። ኢራን መደራደሪያ አቅርባለች፣
እንመለከተዋለን ብለዋል። ትራምፕ ቀርቧል ስላሉት የድርድር ነጥቦች ግን እስካሁን ድረስ በዝርዝር የተናገሩት ነገር የለም። አሜሪካ ስፔን ከኔቶ ለማስወጣት ጥረት እያደረገች መሆኑ ተገለጸ። በአሜሪካና በኢራን መካከል የተነሳው ጦርነት በርካታ መዘዞች ይዞም እየመጣም ነው። ሮይተርስ እንደዘገበው በዚህ ጦርነት ዙሪያ ስፔንና እንግሊዝ በያዙት አቋም የተነሳ አሜሪካ በእነዚህ ሀገራት ላይ በምትወስደው የቅጣት እርምጃዎች ላይ ጽናት እያደረገች መሆኑ ተነግሯል። አንድ ከፍተኛ የአሜሪካ ባለስልጣን የፔንታገን ውስጣዊ ማስታወሻ ጠቅሰው ለዜና አውታሩ በሰጡት መግለጫ የኔቶ አባል ሆነው አሜሪካ ባልደገፉ ሀገራት ላይ ቅጣት ለመጣል አሜሪካ እያደባች ነው ብለዋል። ከነዚህ ሀገራት መካከል ስፔንና እንግሊዞች ዋነኞቹ ሲሆኑ ባለስልጣኑ እንዳሉት ስፔን ከኔቶ አባልነት እንድትታገድ ማድረግ እንደ አማራጭ ቀርቧል። በእንግሊዝ ላይ ደግሞ የፋልካን ደሴቶች ላይ በምታቀርበው የይገባኛል ጥያቄ የአሜሪካ አቋሟን የምትቀይርበት መንገድ እየተጠና መሆኑም ተገልጿል። ይህንን ማስታወሻ በተመለከተ ከዜና አውታሩ ጥያቄ ቀረበላቸው የፔንታገን ቃል አቀባይ ኪንግስሊ ዊልሰን ሲመልሱ ከዚህ ቀደም ፕሬዚዳንት ትራምፕ እንደገለጹት አሜሪካ ለኔቶ አባል ሀገራት ሁሉንም አይነት ድጋፍ ብታደርግም እነሱ ግን ከእኛ ጎን አልቆሙም። መናገር የምንችለው አጋሮቻችን የወረቀት ነብር ሆነው እንደማይቀጥሉ ነው። ስለ ጉዳዩ ዝርዝር አስተያየት መስጠት ግን አልችልም ብለዋል። ይህ ዘገባ ከተሰራጨ በኋላ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ቃል አቀባይ በየትኛውም አይነት ጫና ዩናይትድ ኪንግደም በኢራን ጦርነት ላይ አቋሟ አትለውጥም ሲሉም ተናግረዋል። ከሊባኖስ ድንበር ወደ ሰሜን እስራኤል 2 ሮኬቶች መተኮሳቸውን የእስራኤል መከላከያ ኃይል አይዲኤፍ አስታወቀ። መከላከያ ኃይሉ ይህንን ድርጊት ሄዝቦላ ያደረገው የተኩስ አቁም ስምምነት ጥሰት ግልጽ ነው ሲል ኮንኖታል። እንደ እስራኤል የመከላከያ ሚኒስቴር መግለጫ ከሆነ ከተተኮሱት 2 ሮኬቶች መካከል አንደኛው በአየር ላይ ሲከሽፍ፣ ሁለተኛው ደግሞ ምንም ሰው በሌለበት ክፍት ቦታ ላይ ወድቋልም ብሏል። አክሎም በጥቃቱ ምክንያት የደረሰ ምንም አይነት የሰው ጉዳት አለመሆኑን አረጋግጧል። ጥቃቱን ተከትሎ በሰሜን እስራኤል በምትገኘው የገሊላ አካባቢ የሮኬት ጥቃት ማስጠንቀቂያ ሳይረን ድምጾች ተስተውለዋል። የእስራኤል መከላከያ ኃይል ሁኔታው በቅርበት እየመረመረ መሆኑን ገልጿል። ይህ ክስተት በሁለቱ ወገኖች መካከል የተደረሰው የተኩስ አቁም ስምምነት እንዳይጣስ ስጋትን ፈጥሯል። ቤተሰቦቻችን ዜናዎቻችን ከወዳዳችሁት ላይክ አድርጎ፣ አዲስ የሆናችሁ ቤተሰቦች ሰብስክራይብ አድርጎ፣ ዜናዎቻችን ለሌሎች ተደራሽ እንዲሆኑንም ሼር አድርጉ።